የምናጠፋቸው ጥፋቶች واستغفر لذنبك ስለስህተትህም ጌታህን ምህረት ጠይቅ ለምን ይላል። ከአላህ በስተቀር በእውነት የሚመለክ ማንም የለም። ይሄንን አስተምህሮ አላህ የላካቸው ነቢያት በጠቅላላ አላህ የላካቸው መልእክተኞች በጠቅላላ ሲያስተምሩት የነበረ ቀዳሚ ስብከታቸው በሱረቱል አንቢያ ማዕራፍ 21 አንቀጽ 25 ላይ وما أرسلنا من قبلك من رسول إلى الجيتاچن الله لا نبي محمد عليه الصلاة والسلام كانت بفيت ملكتني أدرجي ماننم ملاكم ملال إلا نوحي إليه ودزي ملكتني وحيا ملكوتاوي رأيا باوردلت انجيال من يميل رأينا وميوردلت أنه لا إله إلا أنا فاعبدون እነሆ ከኔ በስተቀር በእውነት የሚመለክ አምላክ የለምና እኔን በብቸኝነት ተገዛኝ በማለት ራእይ ብናወርድለት እንጂ ነው። እያንዳንዱ ነብይ እያንዳንዱ መልእክተኛ ከጌታ አላህ ዘንድ ማለት ነው የነብይነትና የመልእክተኝነትን ማዕረግ ተቀብሎ ወደ ህዝቦቹ ሲላክ በዋነኝነት የሚያስተምረው አላህ ብቻውን መመለክ እንዳለበት ነው። የእስልምና ሃይማኖት አምልኮን ከአላህ ውጪ ለማንም አይፈቅድም። መላእክት ምንም በክብር በደረጃ ከሰው ልጅ የተሻሉ ንጹሃን ፍጥረታት ቢሆኑም አምልኮ ግን በፍጹም አይገባም። ነቢያት አይመለኩም። ጻድቃን ሰማዕታቶች ደጋግ የአላህ ባሪያዎች በፍጹም አይመለኩም። አጋንንት አይመለክም። ግዑዛን ፍጥረታቶች አይመለኩም። እጽዋቶች አይመለኩም። አምልኮ የሚገባው ለአንዱ ጌታ ለአላህ ብቻ ነው። ለዚህ ነው በሱረቱል በቀራ ማዕራፍ 2 ቁጥር 21 ላይ ያ አዩሃ الناس ይላል ጌታችን እናንተ ሰዎች ሆይ اعبدوا ربكم الذي خلقكم ያ እናንተን የፈጠራችሁ የሆነውን ጌታችሁን አላህን ተገዙ አለ። ስለፈጠረን ማለት ነው። እርሱን ብቻ ሳይሆን والذين من قبلكم እነዚህ